ሰላም ሰላም እንደምናችሁ ዛሬ ይዤ በቀረብኩት ቪዲዮ ኮርስ ኦፈሪንግ ኮርስ ግሩፕ አሳይመንት እና ሴክሽን ክሬቲንግ እንዴት እንደሚሰራ አብረን እናያለን። እኔ እዚህ ሲስተም ዴቨሎፐር እና ዲዛይነር ወንድሙ ነው። ኦኬ ኮርስ ኦፈሪንግ ስትሰራ አካዳሚክ ሂሮ ከመከፈቱ በፊትም ሊደረግ ይችላል፣ ከተከፈተም በኋላ ሊደረግ ይችላል። ሴክሽን ክሬት ማድረግ እና ተማሪዎችን ወደ ግሩፕ አሳይን ማድረግ ወደ ሴክሽን አሳይን ማድረግን አካዳሚክ ሂሮ አክቲቬት ከተደረገ በኋላ ነው መሰራት ወይንም መደረግ ያለበት። ይህንን አብረን እየሰራን እናያለን። ኮርስ ኦፈሪንግ ይጀምራል ማለት ነው። እሺ መጀመሪያ እዚህ ጋር እንምጣና ኮርስ ኦፈሪንግ ቼክ እናድርግ። ዲፓርትመንት ሄዶች ኮርስ ኦፈር ያደርጋሉ ፕሮግራም አክቲቭ መሆኑን ለማሳወቅ። ኮርስ ኦፈር ካደረጉ በኋላ ኢንተርቪው እዚህ ጋር እንመጣ። ኮርስ ኦፈር ባደረጉት መሰረት ነው ፕሮግራሙ አክቲቬት የሚደረግላቸው። በዛ ፕሮግራም ደግሞ ሴክሽን ክሬት ይደረግና ተማሪዎች አሳይን ይደረጋሉ። እዚህ ጋር እንደምታየው እነኚህ ኦፈር የተደረጉ ኮርሶች ናቸው። ለ23/24 ሴሚስተር 2 23/24 ሴሚስተር 2 በማስተርስ ኮርስ በዲፓርትመንቱ በክላስ ሌቨል ኦፈር የተደረጉ ኮርሶች ቁጥር እዚህ ጋር ያሳያል። አካዳሚክ ፕሮግራም አክቲቬት ተደርጎላቸው ከሆነ እዚህ ጋር ሊስት ይሆናል። አክቲቬት ካልተደረገ እንደዚህ ብላንክ አድርጎ ነው የሚያሳየው። ኦፈሪንግ ላይ የሆነ ችግር ካለ ሬጅስትራር ይሄንን አክቲቬት ማድረግ ወይንም አጣርቶ ከዲፓርትመንት ጋር ተነጋግሮ አጣርቶ ካጣራ በኋላ ነው አካዳሚክ ፕሮግራም አክቲቬት ማድረግ ያለበት ማለት ነው። ከዛ በኋላ ይሄ አክቲቬት ከተደረገ በኋላ የሆነ ሚስማች ቢኖር ያንን አፕዴት ማድረግ አስቸጋሪ ይሆናል ማለት ነው። ስለዚህ እዚህኛው ስቴፕ ላይ ትኩረት መስጠት ያስፈልጋል። እንደምታዩት እዚህ ጋር በዲግሪ ፕሮግራም ኦፈር የተደረጉ ኮርሶች ሁሉም ኦፈር የተደረጉ ኮርሶች አካዳሚክ ፕሮግራም አክቲቬት ተደርጎላቸዋል አላቸው። ኦፈር ሲደረግ እዚህ ጋር እንዴት ይመጣል፣ ከዛ በኋላ ፕሮግራም እንዴት ይከፈታል የሚለውን እኔ አሁን ለምሳሌ ይሄ የፕሮዳክሽን ዲፓርትመንት ኤችኦዲ ፔጅ ነው። ኤችኦዲው ትራንዛክሽን ኮርስ ኦፈሪንግ በሚለው ኮርስ ኦፈር ማድረግ ይችላል። ኦፈር ሲያደርግ ግን አካዳሚክ ይሩን ቼክ ማድረግ መቻል አለበት። አካዳሚክ ለየትኛው አካዳሚክ ይር እና ሴሚስተር ኦፈር እንደሚያደርግ ቼክ ማድረግ መቻል አለበት። እዚህ ጋር ጥንቃቄ ሬጉላር ዲግሪ ፕሮዳክሽን ነው ዲፓርትመንቱ ይታወቃል። ክላስ ሌቨል ለየትኛው ባች ስፔሻላይዜሽን ካለ እዚህ ጋር ስፔሻላይዜሽን ከሌለ ሃይፈን ለሁሉም ማለት ስፔሻላይዜሽን የማይታወቅ ከሆነ ካለ ስፔሲፊካሊ የሚታወቅ ከሆነ ግን ያንን ስፔሻላይዜሽን መርጦ ኮርሶችን ሎድ ያደርጋል። ሎድ ስል ከካታሎግ ኢንትሪ ሲስተሙ በራሱ ሎድ አድርጎ ያመጣለታል። እዛ እነኚህን ኮርሶችን ቲክ ያደርግና ግን እነኚህን ቲክ ሲያደርግ ኮርሶችን ሎድ ሲያደርግ የተለያዩ ኮርሶች ሊመጡ ይችላሉ። በዚህኛው ሴሚስተር ላይ ኦፈር የማይደረጉ ኮርሶች በሁለተኛ ሴሚስተር ለአራተኛ ዓመት ኦፈር የማይደረጉ ኮርሶች ሊመጡ ይችላሉ። በዛን ሰዓት ይህንን ክሮስ ቼክ አድርጎ በካታሎጉ መሰረት በትክክል መጥቷል አልመጣም ክሮስ ቼክ አድርጎ ነው ኦፈር ማድረግ ያለበት። አሁን 4 ኮርስ 11 ክሬዲት ትክክል ነው። ሰው ኦፈር አደርጋለሁ ማለት ነው። ይህ ኦፈር ከተደረገ በኋላ የኤችኦዲ ፔጅ ነው። ሬጅስትራር ኦፊስ ላይ ምን እንትን ያሳያል። ይህንን ኢሜጅ እናድርግና እንደ ሪፍሬሽ እናድርግ። ግን ፕሮዳክሽን ዲፓርትመንት 23/24 ሴሚስተር 2 ዲግሪ ፕሮዳክሽን ኢንጂነሪንግ ፎርዝ ይር ማኑፋክቸሪንግ ኢንጂነሪንግ አሁን የመረጥነው 4 ኮርስ ተመርጧል። ኮርሶቹ እነማን ናቸው? እስቲ እንያቸው። ኮርሶቹ እነኚህ ናቸው። አካዳሚክ ፕሮግራም አክቲቬት አልተደረገም። ለዚህ አካዳሚክ ይር አካዳሚክ ፕሮግራም ክሬት እናደርጋለን ማለት ነው። ከዛ በፊት ግን በትክክለኛው ነው ስፔሻላይዜሽን ነው በአካዳሚክ ይር ነው ኦፈር ያደረገው ኮርሶች ውስጥ ትክክል ናቸው የሚለውን ክሮስ ቼክ ማድረግ መቻል አለበት ሬጅስትራር ኦፊስ። ዴን እዚህ ጋር ክሬት ይላል። ትክክል ከሆነ አፕሩቭ እንደማድረግ ነው። ይሄ ትክክል ከሆነ አፕሩቭን ማወር ክሬት አካዳሚክ ፕሮግራም ፎር ዲስ ኦፈሪንግ አር ዩ ሹር ቱ ክሬት አካዳሚክ ፕሮግራም ፎር ዲስ ኦፈሪንግ የስ አካዳሚክ ፕሮግራም ክሬት ያደርግለታል። ይሄ አካዳሚክ ፕሮግራም ካለ ሴክሽኖቹን መጨመር ተማሪዎችን ወደዚህ ግሩፕ አሳይን ማድረግ ይሆናል ቀጣዩ ስራ ማለት ነው። አሁን እዚህ ጋር አካዳሚክ ፕሮግራም ሲመጣ እዚህ ጋር ሄደር ላይ ትቀየራለች። አካዳሚክ ፕሮግራም ሊስት ውስጥ ገብተን ብናይ ለ23/24 ሴሚስተር 2 ዲግሪ ውስጥ ፕሮዳክሽን ኢንጂነሪንግ ፎርዝ ይር አክቲቭ
ሆኗል ማለት ነው። እዚህ ጋር መጥቷል። እዛ ዲቴይሉን ገብተን እዚህ ጋር ማየት እንችላለን። አሁን የተፈጠረለት አካዳሚ ፕሮግራም ይሄ ነው። ፕሮዳክሽን ፎር ዚ ሰከንድ ሴሚስተር ማኑፋክቸሪንግ ኢንጂነሪንግ ስፔሻላይዜሽን ስታተስ አክቲቭ ነው። እዛ ግራጁዌቲንግ ክላስ ከሆነ ቲክ ያደርጋል። ኢንተርንሺፕ ክላስ ከሆነ ኢንተርንሺፕ የሚወጣ ግሩፕ ከሆነ ይሄን ቲክ ያደርጋል። ሶ አራተኛ ዓመት ኢንተርንሺፕ የሚባል ኮርስ ድሮል ያደርጋል መሰለኝ። ይሄስ ኢንዱስትሪያል ኢንተርንሺፕ ይስላለ እቺን ቲክ እናድርጋት። አዎ ኢንተርንሺፕ ነው። ዜን አራት ኮርስ ኦፈር ተደርጓል። አራቱም ኮርሶች እነኚህ ናቸው። ተማሪ አሳይን እንዳልተደረገ ነው የሚያሳየው እዚህ ጋር። ከዛ ሴክሽኖችን ክሬት ማድረግ ነው ቀጣዩ ስራ። ኤችኦዲ ኦፈር አድርጓል። ኦፈር ባደረገው መሰረት አካዳሚ ፕሮግራም ክሬት ተደርጎለታል። አካዳሚ ፕሮግራም ክሬት ከተደረገለት በኋላ ሴክሽኖችን ክሬት ማድረግ ነው የሚሆነው። እዛ ሴክሽኖቹን ሬጉላቶሪ ራሱ ሞልቶ ያመጣልኛል። ፕሮዳክሽን ይስ ወደ ግሩፕ 8 9 አካባቢ ነው የሚሰጡት። ሲኩዌንሻሊ ሲሆን እንደዚህ አይነት አሰራር ስለሚከተለው ነው። አልፋቤቲካል ኦርደር ሶርት ስትደረግ ፕሮዳክሽን ወደ 8 ወደ 9 10 አካባቢ ነው የሚሄደው። እንደዚህ ስራ ወደ ኋላ መልሳለሁ። ከረንት ፕሮግራም ፔጅ ሪፍሬሽ አድርግና ፕሮዳክሽን ተማሪ አሳይን አልተደረገም። ሴክሽን ክሬት ተደርጓል። ሁለት ሴክሽን ከሆነ አሁንም ሌላ ሴክሽን አድ እያልኩ ጨምራለሁ ማለት ነው። አሁን ፕሮዳክሽን አራተኛ ዓመት አንድ ሴክሽን ብቻ ስለሆነ ይህንን እንትን ማድረግ አይጠበቅብኝም ማለት ነው። ሊስታቸውን የተማሪዎችን ሊስት አሳይን ተደረጉ በኋላ ሊስታቸውን እዚህ ያገኛለሁ። ሌላ አዲስ ተማሪዎችን ወደዚህ ግሩፕ አድ ማድረግ ሲፈለግ እዚህ ጋር ነው ያለው። እሱን ደግሞ በሚቀጥለው እናያለን።